እያደመጡ የሚገኙት የአዲስ አበባ ዩኒቨርሲቲ ማህበረሰብ ሬዲዮ ኤፍኤም 99.4 ነው። ከቀኑ 8 ሰዓት ሆኗል። የዕለቱን ዝርዝር ዜናዎችን ይዤ ቀርብ ያለው ፌቨን ገመቹ ነኝ። አዲስ አበባ ዩኒቨርሲቲ ታህሳስ 1943 በኢትዮጵያ የመጀመሪያው የከፍተኛ ትምህርት ተቋም ሆኖ ተመስርቷል። ወደ 6670 ሰራተኞች በቋሚነት መድቧል። ይሄ ሁሉ ሲፈጸም እንግዲህ በጣም በርካታ ድካሞች ነበሩ። እያደመጡ የሚገኙት የአዲስ አበባ ዩኒቨርሲቲ ማህበረሰብ ሬዲዮ ኤፍኤም 99.4 ነው። ከቀኑ 8 ሰዓት ሆኗል። የዕለቱን ዝርዝር ዜናዎችን ይዤ ቀርብ ያለው ፌቨን ገመቹ ነኝ። አዲስ አበባ ዩኒቨርሲቲ ታህሳስ 1943 በኢትዮጵያ የመጀመሪያው የከፍተኛ ትምህርት ተቋም ሆኖ ተመስርቷል። ወደ 6670 ሰራተኞች በቋሚነት መድቧል። ይሄ ሁሉ ሲፈጸም እንግዲህ በጣም በርካታ ድካሞች ነበሩ። ከአምስቱ ፓተንት ካገኘንባቸው ሁለቱ በዋናነት እኔ የመረኋቸውና የሰራኋቸው ናቸው ከቲሞቼ ጋር በመሆን። አዲስ አበባ ዩኒቨርሲቲ ሬዲዮ ኤፍኤም 99.4 የማህበረሰቡ ድምጽ።